ጤና ይስጥልኝ ክቡራንና ክቡራት እንደምን አላችሁ? በያላችሁበት ቦታ ሰላማችሁ ብዛ። እንኳን ወደ ናሽቪል ቲዩብ በሰላም መጣችሁ። ያው ናሽቪል ቲዩብን ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ትጠቀማላችሁ፣ ምንም አይቆጫችሁም። የናሽቪል ቲዩብ ቤተሰብ ስትሆኑ ብዙ ኤክስፒሪንሶች አሉ የምንማማርበት። በማንኛውም ኢንዱስትሪ ውስጥ ገብተን መማማር እንችላለን። ዛሬም የመጣሁት ያው ለይጠቅማችኋል ብዬ ያሰብኩትን ከሆስፒታል ውስጥ እየሰራው ከገጠመኝ አንድ ክስተት ሼር ሊያረጋችሁ ነው የመጣሁት። ይሄ ምንድነው? ቡታጅራ ሆስፒታል ውስጥ ከአዋሳ ጤና ሳይንስ ኮሌጅ ወደዛ ሄደን ያው ፋርማሲ ዲፓርትመንት ውስጥ እየሰራን ነበረ። በሆነ ወቅት ያው በዛ ጊዜ የሰራው ፋርማሲ ውስጥ ባለውበት አንድ እናት ከልጃቸው ጋር ፕሪስክሪፕሽን ይዘው መጡ እና ፕሪስክሪፕሽኑን ተቀብዬ ያው መድኃኒቱን አዘጋጀሁላቸውና ሊሰጥ ሲያየው ያው 4 ፍሬ የመድኃኒቱ የእንትን ነው የማሌሪያ ነው እና ያው ደግሞ የወባ መድኃኒት ነው። ያው 4 ታብሌት በአንዴ ወስዶ ከዛ በኋላ 2 እያደረጉ ይወሰዱ ይላል። ከዛ እንግዲህ ኦልሬዲ የታሸገ ፓክ ነገር ነው እና ያንን አንስቼ ሊሰጣቸው እናት ይሄ ለርሶ ነው አይደል ስል አይ የኔ እኮ አይደለም ለልጄ ነው አሉ። የሆነ ህፃን ልጅ ይዘዋሉ። አንድ 4 ወይ 3 ዓመት ወይ 4 ዓመት ቢሆነው ነው ህፃኑ ልጁ እና ከዛ ይሄንን እንደዛ ነው እንደ አዎ ስሉኝ በቃ እሺ ብዬ ፕሪስክሪፕሽኑን ተቀበልኩና መድኃኒቱን አስቀምጬ ያው ለፋርማሲስቷ ወሰድኳት። ለሷ ሲያሳያት አይ በቃ ዶክተሩን አናግረው አለችኝ። አዎ ይሄማ የአዳልት ዶዝ እኮ ነው ስላት አይ በቃ ዶክተሩን አናግረው ስትለኝ እሺ በቃ ብዬ ዶክተሩ ጋር ማዘር የት ነው ዶክተሩ ስላቸው እዛ ጋ ነው ዶክተር ብሎ አሉኝ። በቃ ከዛ አብሮን ሄድን። የሆነ እዛው ግቢ ሆኖ ያው ሌላ ቢልዲንግ ላይ ነበረ ዶክተሩ ያለበት። ከዛ ወደ እሳቸው ኦፊስ ይዞኝ ሄዱ። እዛ ሄጄ ለዶክተሩ ሲያናግራቸው ትልቅ ሰው ነበሩ እና እንደ አንተ ማን ነህ አሉኝ። ከዛ አይ ዶክተር እኔ ከአዋሳ ጤና ሳይንስ ኮሌጅ ነው ፋርማሲ ዲፓርትመንት ነኝ። እዚህ ፕሪስክሪፕሽን ሰጥተውኝ ያው ትንሽ ዶዝ ላይ ችግር ያለ መሰለኝ አልኳቸው። ያው ትልቅ ሰው ናቸው። ከዛ አዩና ምን እኮ አዲስ ነገር እኮ ነው፣ ትናንት ነው ኦሪንቴሽን ራሱ የሰጡን፣ በቃ በየጊዜ ይቀያየራል እንዳው እኮ አሉና ብዙም በቃ ይቅርታ ምንም አላሉም። መድኃኒቱን እንትኑን ፕሪስክሪፕሽኑን ተቀብሎ አዩትና ኦኬ ብሎ ሌላ ያው መዝገባቸውን አዩና ከዛ ላይ አይተው ሌላ ፕሪስክሪፕሽን ጽፎ ይኸው ተስተካክለዋል ብሎ ሰጡኝ። እሺ ብዬ ያንን ይዤ ወደ ፋርማሲው አብረን እየሄድን በቃ የልጁ እናት በጣም እንትን በጭንቀት ሲያወሩ ነበር። ምን ነው ልጄ ምን ተፈጠረ ምና አይ ማዘር ምንም ችግር የለም እኮ ተስተካክሏል በቃ ምናምን ብዬ ሄጄ የህፃን ዶዝ አስተካክዬ ሰጠዋቸው እና ዛሬ አሁን ዋናው ልነግራችሁ የፈለግኩት አሁን ይሄንን መድኃኒት ወስዶ 4 ህፃን ልጅ ነው የአዳልት ዶዝ ወስዶ 4 በአንድ ጊዜ ቢውጥ ምን እንደሚፈጠር ነው እና እንግዲህ ያው ይድን ይሙት አይታወቅም እና ብዙ ጊዜ መድኃኒት በጣም ቶክሲሲቲ ስላለው ኬሚካል ስለሆነ በተሰጠው ዶዝ የሚሰጥ ነገር ነው። መድኃኒት እንደውም አይጠጋገም። ለምሳሌ በማቴማቲክስ ሩል ያው ታውቃላችሁ አንድ ነገር 1.67 ከሆነ ወይ ደግሞ 1.59 ከሆነ ያንን ወደ 2 ይጠጋል ማለት ነው። ቁጥሮች ይጠጋጋሉ። ወይ ደግሞ ለምሳሌ 1.2 ከሆነ ወደ 1 ፖይንት ይጠጋል ማለት ነው። መድኃኒት ግን እንደዛ መጠጋጋት አይፈቀድም። ምክንያቱም የተሰጠው 0.125 ሚሊግራም ከሆነ ያችኑ ነው የሚሰጠው ማለት ነው። በጣም ሃይ ቶክሲሲቲ ስላለው ማለት ነው እና ኬሚካል ስለሆነ ስለዚህ ኦቨርዶዝ ደግሞ ብዙ ሰዎችን እየጨረሰ ያለ ነው። ሆስፒታል ውስጥም እንደዚህ ዝም ብሎ መድኃኒት የሚወስዱ ሰዎች ያለ ዶዛቸው ብዙ ኦቨርዶዝ አድርጎ ሲወስዱ ቀጥታ ወደ ሞት ነው የሚሸኛቸው ማለት ነው። ስለዚህ ሆስፒታል ውስጥ ሁሉም ሰዎች ስለሆኑ የሚሰራው ዶክተሩም ነርሱም ሌሎችም ማንኛውም ጤና ባለሙያም እንደ ማንኛውም ሌላ ባለሙያ ያው ሰዎች ስለሆኑ ይሳሳታሉ እና ያንን እኛ አይተን የራሳችን ድርሻ መወጣት አለብን ማለት ነው። በፋርማሲም የሚሰራ ዶክተርም ሆኖ የሚሰራ ፔሸንትም ራሱ የራሱን ኃላፊነት መወጣት አለበት፣ መጠየቅ አለበት። ይሄ መድኃኒት ስንት ነው? ለስንት ጊዜ ነው? ልክ ትናንት እንደነገርኳችሁ ማለት ነው፣ ባለፈው ቪዲዮ ላይ እንዳጫወትኳችሁ ማለት ነው። ስለዚህ
ኦቨርዶዝን ወይ ደግሞ በባለሙያ ስህተት የሚመጡ ሞቶችን እንቀንሳለን ማለት ነው። በጣም አዌርነስ ስንሆን ያው ጤናማ እንሆናለን ማለት ነው። ስለዚህ ይህንን ላጫውታችሁ ነው። ያው ይጠቅማችኋል ብዬ ነው። በሌላ ጊዜ በሌላ ቪዲዮ ደግሞ ተመልሼ እስከሚመጣ ድረስ ቸርን ሰንብት፣ ዳና ሁኑ። እንደገና የሚያስታውሳችሁ ናሽቪል ቱብን ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። ቸርን ሰንብት። መልካም ጊዜ